ውድ የቻናላችን ተከታታዮች ዛሬ የምናሳያችሁ እንዴት ኢንተርኔትን በትንሽ ብር እና ፈጣን በሆነ ኢንተርኔት እንዴት መጠቀም እንደምትችሉ እናሳያችኋለን። ኖርማሊ በ12 ብር 1.5 ጂቢ እንዴት እንደምትጠቀሙና ለአንድ ቀን ቢያንስ የሚበቃችሁ ዩቱብ ማየታችሁ የፈለጋችሁትን ተጠቅማችሁ የሚሆናችሁትን ማሳያችሁ። በመጀመሪያ ይሄ በቪፒኤን ነው። ቢልኔት ቪፒኤንን በመጠቀም እንዴት መጠቀም እንደምንችል እናሳያችኋለን። በመጀመሪያ ኮከብ 99 መሰላል አድርገን እንደውላለን። ደውለን ዳይሬክትሊ 14 ቁጥር ላይ ነው የሚገኘው። አንዳንዴ ላይ 15 ላይ ይገኛል። ኖርማሊ እኛ ኔክስት በሚለው እናሳያችሁ። እስቲ ኔክስት ብለን እናሳያችሁ። አሁንም ኔክስት ትሉታላችሁ። ግን በኖርማሉ በ14 ቁጥር ላይ ነክታችሁ ማግኘት ትችላላችሁ። ኔክስት ትላላችሁ። ያው ሁሉንም ነገር ማየት ስላለባችሁ ነው ኔክስት ትላላችሁ። ከዛ 14 ኩፋም ሚዲያ ሐዋሳ ወይም ደግሞ ኢንተርኔት ፓኬጅ የሚል ነው 14 ማለት ነው። 14ን እነካለን። 14ን ከነካ ለራሳችን መንገዛ ከሆነ ለራሳችን፣ ለሰው መንገዛ ከሆነ እንደሱ። ስለዚህ አንድ ቁጥርን እነካለን። አንድ ቁጥርን ስነካ አንደኛ የአንድ ቀን የሳምንትና የወር አለ። ከሚመቻችሁ የወርም ገዝታችሁ መጠቀም ትችላላችሁ። ለዛሬ የቀኑን ላሳያችሁና የቀኑ ውስጥ ደግሞ የ12 ብር በ12 ብር 1.5 ቴሌግራም እና ዋትስአፕ የሚል አለ። እሱን ነው የምትገዙት ማለት ነው። እሱን ትገዛላችሁ። ወይም ደግሞ የወሩንም ከዛ ውስጥ መርጣችሁ 5 ጂቢ ነው 5 ወደ 6 ጂቢ ነው የምትሉት። የሚያስጠቅማችሁ ኤክስፓየር ዴት አያደርግም። ይሄ ግን ያደርጋል ከአንድ ቀን በኋላ ማለት ነው። እንደሱ አድርጋችሁ ትገዛላችሁ። ኖርማሊ ገዝቼ ስለሆነ ኦልሬዲ ገዝቻለሁ። ስለዚህ ወደ ኔክስት ስቴፑን እንሄድ ማለት ነው። ከዛ በኋላ ዳታ ትከፍታላችሁ። ዳታ ከፍታችሁ ቢልኔትን ትከፍታላችሁ። ቢልኔትን ስትከፍቱ አንደኛ እዚች ጋር ቴሌግራም ፓኬጅ የሚለውን እዚች ጋር ማለት ነው ትመርጣላችሁ። ወይም ደግሞ እዚች ጋር ወደ ላይ ኢትዮ ቴሌኮም ቴሌግራም ፓኬጅ የሚል አለ። ይሄው እዚች ጋር እሱን ትመርጣላችሁ ማለት ነው። ይሄ አውቶ ሲሌክት ሰርቨር የሚለውን ታደርጉና ዳታ እንደከፈታችሁ ስታርትን ትነካላችሁ። ስታርትን ስትነኩ ኮኔክት እስከሚያደርግላችሁ ትጠብቃላችሁ። አሁን ኮኔክት እያደረገ ነው። አንዳንድ ጊዜ ቶሎ ኮኔክት ላያደርግ ይችላል። ያላችሁ አማራጭ ስቶፕ ትሉትና እንደገና ስታርት ታደርጋላችሁ ማለት ነው። አንዳንድ ጊዜ ያው የኔትወርክ ጉዳይ እንትን ይላል። ይሄኛው ቪፒኤን አንደኛ የሚጠቅማችሁ ኢንተርኔቱ ፍጥነት እንዲያገኝ ያደርግላችኋል። ሁለተኛ ደግሞ ኢንተርኔቱ በተወሰነ መጠን እንትን ማለት ትችላላችሁ። አሁን ዩቱብ ከፍቼ ባሳያችሁ ኦልሬዲ ዩቱቡ ይከፍታል ማለት ነው። ተመልከቱ። ዩቱቡን መጠቀም ትችላላችሁ ማለት ነው። ያው ዩቱቡን ከፍቶልኛል። እንደዚህ ተጠቀሙት። እናመሰግናለን። ይህን ቻናል ሰብስክራይብ አድርጉ፣ ሼር አድርጉ እና እናመሰግናለን። መልካም ሁሉ ይሁንላችሁ።